አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድ የአሊፍ ቲዩብ ፋሚሊዎች ምርጥ ምርጥ የኢስላሚክ ዳዋ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ። አዳዲስ የዳዋ ቪዲዮዎች እንዲደርሷችሁ የደውል ምልክቱ መጫን አይርሱ። ከአሊፍ ቲዩብ ጋር ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ፣ እዝነቱ አንተ ላይ እየፈሰሰ ነው። ወዐብዱሁ ላ የድሪ፣ ባሪያው ግን አላወቅም። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አረጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። አላህ ስብሓነሁ ወተዓላ መገጠም ከሆነ ለተውሂዳቸው ሽርክን ድል ስለነሱ ከምቹ ቤተ መንግስት ዋሻን ስለመረጡ ከውቡ እልፍኝና ምግብና ምቾት አፈርን ስላስቀደሙ ታሪካዊ ወጣቶች እናውሳለን። ቁርአን ታሪካቸውን አሳምሮ ጠቅሶታል። አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል። አስሓቡል ከህፍ፣ የዋሻው ባለቤቶች። ዋሻው ውስጥ ምን ሊያረጉ ገቡ? ይህ ዋሻ ለምን ተጠቀሰ? እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው? ለምንድነውስ ነቢዩ አለይሂ ሰላቱ ወሰላም በየጁምዓው ይህም ምዕራፍ እንድናነበው አደራ ያሉን ለምን ይሆን? ታሪካቸው ማራኪ፣ አስገራሚ፣ አስደማሚ፣ ቁስን በኢማን ድል የነሱበት አላህን አምነውት አልፎ የተገኘላቸውን ታሪክ የምናይበት ውብ መድረክ፣ ውብ ታሪክ፣ ውብ ምዕራፍ ሱረቱል ከህፍ። ጅማሮው እንዲህ ነበር። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ወደ ቁረይሽ ማህበረሰብ፣ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር። ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ። ከዓባን የቆረቆሯት ከጁርሁም ኮዝሃ ጋር ሆነው እስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም። ተስጠንቅቀው አያውቁም። ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከዓባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነቢዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ፣ ከሱ ውጭ ያሉን ጣሉ ብለው ተናገሩ። ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደለም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማዩን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል። ያደረጉት ጥረት አልሳካለ። መልእክተኛውን በርካታ ተከታይ ማፍራት ጀመሩ። ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው። እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጥቷቸው 3 ጥያቄ ጠይቁት፣ ነቢያት እንጂ የማያውቁት ከመለሰላችሁ ነብይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጥተው ስላልተመለሱ አንፈርን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነብይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነብይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነብዩም አለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኝ አሉ።
መልእክተኛው ዓለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ የሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የሶስቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለመጀመሪያው ጥያቄ መልስ ነው። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድን ነው? አስገራሚ ታሪክ አለ ብለው ነው የሁዶቹ የላቁት። አላህ አንቀጹን አወረደ። አም ሐሲብት አስብክ እንዴ ገመትክ እንዴ አንደ መሐመድ አም ሐሲብት አነ አስሓብል ከህፊ ወረቂም ረቂም ማለት ሰሌዳ ነው። እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል። አም ሐሲብት አስብክ እንዴ እነዚያ የዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ። በነገሩ ታሪኩን ልንገር ብሎ አላህ ታሪኩን ነብዩ አለይሂ ሰላቱ ሰላም ተረከላቸው። በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ሰላም ተረኩላቸው። ነሕኑ ነቁሱ ዐለይከ ነበአሁም ብልሐቅ አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። እነሁም ፍትየቱን እነዚህ ወጣቶች ናቸው። አመኑ ቢረብህም ወዚድናሁም ሁደን በአላህ አመኑ። ነቢይ አልተላከላቸው። የሚኖሩበት ማህበረሰብ ጣዖት አምላኪ የነበረ ማህበረሰብ አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረም። የሰው ልጅ ጣዖትን ሊያመልክ አይገባው ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይህን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ቪኪያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ከአምባገነን ፊት እውነትን አወጡ። ኢነሁም ፍትየቱን አመኑ ቢረብህም ወዚድናሁም ሁደን አላህ ጥናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ ጣዖታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላህ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርን ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመርን ስተዋላ። እውነት አምላክ ከሆኑ ለምን መረጃ ያመጡላቸው? የፈጠሩትን ሰማይ ያሳዩ፣ ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሱ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለም። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልኝ ብሎ ከቤተ መንግስት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኼራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእሁ ኢለል ከህፍ በቃ አማራጫችን ቤተ መንግስቶቻችን እንጣል፣ እልፍኙን፣ ወርቁን፣ አልማዙን እንጣልና ወደ ዋሻው እንግባሉ። አላህ ቢባል ጌታችን አለ። እሱ ያካል፣ እሱ ይጠብቀናል። የንሹር ለኩም ረቡኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል። ወደ ዋሻው እንሄዳለን። ወቅቱ አስደንጋጭ ነው ለነሱ። ነገስታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው።
ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ። ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት፣ ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪክ ሆኖ አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ፣ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጆሮአቸውን መታን አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወኑቀልቡሁም ዛተል የሚን፣ ወደ ቀኝና ወደ ግራ ያገላብጣቸው ነው 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ፣ ስታያቸው ደንብረህ ነው የምትሄደው። ስለነሱም ለመናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ተይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፏን ፕላኔት ዛቢያዋን እንድትቀየር አዘዛለሁ። ወተራ ይላል አላህ፣ ትመለከታለህ። ወተረ ሸምሰ ኢዛ ጠለዐት፣ ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበር፣ ስትገባ ደግሞ ተቅሪዱሁም ዛተ ሽማል፣ ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን? እነሱ ፊ ፈጅወት ምን፣ ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል? ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እችን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁ። ምን ያህል ቆየን ተባባሉ። የውም አው በዕደ የውም፣ አንድ ቀን አለም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል፣ ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴት ታገኘኸው አለ። ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ? ነው ወይስ የተቀበረ ከንዛ ግዳለ? ፖሊስ ከበበ። ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያለ ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅ ድሮ በታሪክ ቢታወቅ ስም ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውት ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው።
የሁዶችም አዲስን ታሪክ ተማሩ። እነሱ የሚያውቁት የሆኑ የወጡ ወጣቶች አሉ ንጉሶች ጋር ተጣልተው ይገላበጡ እንደነበር ግን ነብዩ ነው የነገሯቸው። ፀሐይ አቅጣጫ ትለውጥ እንደነበር ግን በወህይ ነው ነብዩ የነገሯቸው። እነሱ የሚያውቁት የጠፉ ወጣቶች ብቻ እንዳሉ ነበር። የነብዩ ተአምር ነብይነታቸው ለቁረይሾች ተገለጠ። ታዲያ ያምናሉ እንዴ? ለማመን ግን ፍቃደኛ አልነበሩ። የተወሰኑ ይሁዶች በሂደት ሰለሙ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን፣ የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግስት ዋሻን የመረጡ፣ ከምቹ ፍራሽ አፈርን የመረጡ፣ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ይሄን በእነሱ ምዕራፍ የተሰየመውን ጁምዓ ከቀራ ነው ብርሃን በእኛ ላይ እንደሚበራ ከጁምዓ እስከ ጁምዓ ነግረውናል። አቡ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ ሐኪምና በይሃቂ ላይ በተዘገበው መን ቀረአ ሱረተል ከህፍ የውመል ጁምዓ ሱረቱል ከህፍን የቀራ ሰው አዳአ ለሁ ሚነ ኑር ለሱ ከብርሃን ያበራለታል ማ በይነል ጁምዓተይን በሁለቱ ጁምዓዎች መሃል ለሱ ብርሃን ይበራለታል። እንድንቀራ በየጁምዓው የተፈለገ ተከታዮቹን አስተምህሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላግጥ አልተፈጠረም። አፈሐሲብቱም እነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን፣ ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት ዓለም? ሌላ ትልቅ ቁም ነገር አለ። ሙቱም መቀስቀስ አለ። ኡበይ ብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ የበሰበሰ። ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው። አንተ ሙሐመድ ያንተ ጌታ ይሄን ነው ሰብስቦ የሚቀሰቅሰው አላቸው። ማላገጡ ነው አይደል? ነቢዩም አዎን በእርግጥ ይቀሰቅሰሃል፣ ፊቱ ያቆመሃል፣ ሳትም ይቀጣል አሉት ነቢዩ ዓለይሂ ሰላቱ ወሰላም። አላህም ይሄን ላግጣውን ዝም ብሎ አላለፈው። ቁርአን አወረደ። ወደረበ ለና መሰለን ወነሲየ ኸልቀ፣ ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላለ። ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ። ቁል ብለህ በለው ዩሕይሃ አለዚ አንሸአ አወለ መራ፣ መጀመሪያ የፈጠረው ይቀሰቅሰዋል በል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል። ሙቶ መቀስቀስ አለ። የሰው ልጅ ልብ በሉ ይሄን ንግግር ሊኖር ነው የተፈጠረው፣ ሊሞት አልተፈጠረም። ከተፈጠርነ በኋላ አንሞትም፣ ህይወት ይቀጥላል። ከእናት ሆድ ወደዚህ ዓለም መጥተናል። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋግራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞት። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ፣ ከርከን ወደ እርከን ነው የምንሸጋገረው። ከእናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቅያማ፣ ከቅያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። የሰው ልጅ ሊኖር ነው የተፈጠረው፣ ሊሞት አይደለም። ሽግግር ላይ ነው። አንዴ ከተፈጠርክ በኋላ መሞት የለም፣ መሸጋገር ብቻ። ሞት መቀስቀስ ያው መሆኑን አላህ በዚህ ጁምዓ ስንቀረው እንድናስታውስ ይፈልጋል። ሁለተኛ ከዚህ የምንማረው ጥሩ ጓደኝነት፣ መልካም ጓደኝነት ወሳኝ እንደሆነ፣ እነዚህን ጓደኛ ማቾች
ተሰበሰቡ። እነሱም ብቻ አይደለም፣ ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ። የተውሂድን ጥሪ ያቀረቡለት፣ ተቀበለ። ውሻም ነበረው፣ ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ። ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስጡን ዚራዐይሂ ቢልወሲድ ነው የሚለው። በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። የደጋግ ሰዎች ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል። ወጣቶች ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? አንድ ሳውዲ ላይ ያለ አንድ ትልቅ ሼኽ እያጫወተን፣ ሁለት ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ና እፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱ ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠሙ። አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበራል። ጓደኛን ያሳሳል። 2 ዓመት ሙሉ እስር ቤት ውስጥ ነው። ትምህርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ። ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ህይወታችን ላይ ተጽዕኖአልና፣ በንግዱ፣ በአኗኗራችን፣ በሥራ ህይወታችን፣ በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት፣ አብሮነት እንድንማር። ሶስተኛው አስሐበል ከህፍ ጁምዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም፣ ከንዋይ ፍቅር በላይ መሆን፣ ከዝና፣ ከገንዘብ፣ ከእውቅና፣ ከፍላጎት በላይ ገዝፈህ መገኘት፣ ለአላህ ማደር፣ ለእውነት ማደር፣ ለሐቅ ማደር፣ ዋጋ ቢያስከፍልም ህይወት ቢያስከፍልም ጸንተህ መገኘት። ነገስታት ፊት ቀርበው ተውሂድን አወጁ። እነሱ የጠበቁት ቀላል ነገር ነው። ይሄው ዛሬ እናወሳቸዋል። ጽናት። ለዛ ነው ሄረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ ልቁሉብ ያነቃንቀው የለም። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን፣ ሰሃቦቹን ያጸናቸው ያ ኢማን ነበር። በእኛ በቅርቡ ታሪካችን የኢትዮጵያ ሙስሊሞች ሁሉ በህብረት ያደመቁት የድምፃችን ይሰማ ጉዞና እንቅስቃሴ በርካታ ታሪኮችን አይተንበታል። አባት፣ ህፃናት፣ ሴት፣ ወንድ ሁሉ የተሳተፉበት ነው። ይሄ የተወሰኑ ኡስታዞች ታሪክ ብቻ አይደለም። ሁሉም ሙሉ መስዋዕትነት የከፈለበት ሱፊ፣ ሰለፊ፣ ወጣት፣ ህፃን፣ ትልቅ፣ አሮጊት፣ ሴት፣ ወንድ ሁሉ ያደመቀው ታሪክ። ይሄም ትናንት እናንተ ያደመቃችሁት ውቡ ታሪካችሁ ነው። እስር ሳይበግራችሁ፣ ብሶት ሳይበግራችሁ፣ ፍርድ ሳይበግራችሁ እኛ ባለን ጥናት ከአንድ ቀን እስር እስከ 27 ዓመት ፍርድ ከ20 ሺህ ሰው በላይ የኢትዮጵያ ሙስሊሞች እስርን ተጋፍተዋል። ጽናትን አሳይተዋል። ሀገር ለውጠው አልፈዋል። ያልተቀለበሰው አብዮት ኢትዮጵያ ሙስሊም የመሩት ብቻ ነው። የዓላማ ጽናት፣ መንገድ ላይ መገኘት፣ ለገባኸው ቃል ማደር ከአስሐበል ካፍ የምንማረው ታሪክ ነው። አራተኛና የመጨረሻው እኛ የምናውቃቸው እውነታዎች ይኖራሉ። ማናቀው የአላህ ሚስጥር ጥልቅ ነው። እነዚህ ወጣቶች እንደ ወጣት እጃቸው ላይ ምንም ነገር የለም። ትልቁን ንጉሥ ሲጋፈጡ መንገዱ ጨለማ ነው። ከጀርባ ግን የአላህ ጥበብ፣ እርዳታ፣ እንክብካቤ ነበር። ቀለል አድርገው አሰቡት። አግዝፎ ጠበቃቸው። አላህ 309 ዓመት አስተኛቸው። እያገላበጠ ተንከባከባቸው። የፀሐይን አቅጣጫ ለወጠላቸው። ለተከበረው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ጁምዓ እሳቸውና ኡመታቸው የነሱን ምዕራፍ እንዲያነቡ አላህ አተመላቸው። ታሪካቸው ዛሬ ይጠቀሳል። ቀለል አድርገህ የምታስበዋል።
አንተ ትንሽ ይመስልሃል። አራሕማን ግን እየሰራ ያለው ሌላ። የንሹር ለኩም ረብኩም ምን ረሕመቲህ ወቅቶ አላህ ላይ ተመኩ። አላህን እውነት አሉት፣ እውነት ብሎ ጠበቃቸዋል። ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው ዓርሽ ሰሌዳ ላይ የተጻፈን እዛ ተዘግኖ ነው የመጣው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ትንሽ ታስባል፣ ግን እውነተኛ አላህን ፈልገው። አላህ በደማቁ ይጽፈዋል። አላህ ያገዝፈዋል። እልል አድርገን ያሰብከው አላህ የት እንደሚያደርሰው ግን አታውቅም። ብቻ እውነተኛ ሁን፣ እኽላስ ይኑር፣ ጭብጨባ ያታልለ፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚጽፈው ለሱ ተው። እናታችን ሀጀራ የነቢዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም ዓለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታውቅም። ተስፋ መቁረጥ ውስጥ፣ ብሶት ውስጥ፣ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነብዩ ኡመት ያስታውሱሻል። እልል አድርገህ የምታስበው ነገር እኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ። አንተ ችግር ውስጥ ነህ፣ አልተሳካልህም፣ ዱንያው ቅርጽ አላዘልህም፣ ትዳሩም የሆነ ነገር አለው። ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ፣ እዝነቱ አንተ ላይ እየፈሰሰን። ወዐብዱሁ ላ የድሪ፣ ባሪያው ግን አላወቅም። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አረጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ